ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማ? ሰላም ነው። ይሄ እንግዲህ አዲሱ የገፍራ መንገድ ነው። አገምቲ ወንዝ ሸገር እንዳለ ተገንጥሎ ወደ አላችሁ በኩል እየተሰራ ያለው መንገዳችን ነው። ኢንሻአላህ ሁሉም እስኪ እንግዲህ አድርግ ብዙ ተለፋበት ብዙ የተመኘነበት ነው እና ደስ ብሎና ባልተጠበቀ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ገና ጅምር ነው። የድልድይና አጠቃላይ የሮሎ የመጠቅጠቅ ስራ ይሰራል ተብሎ ይታሰባል። እንደዚሁ የተለያዩ ወንዞች ጥናት ተደርገዋል። መሀንዲሶች መጥተው አጥርተዋል። እና እንግዲህ እስኪ ሁላችንም በዱዓ አንከላፋን ሁሉ እንዲይዘው ዱዓ እናድርግበት። ብዙ ለፍተናል። በተለይ በውጩ ዓለም ያላችሁ በሳውዲ አረቢያ ያላችሁ ወንድሞች ብዙ ጊዜ ለዚህ መንገድ አስተዋጽኦ አድርጋችሁ ለፍታችሁ ደክማችሁ ብዙ ነገር ሆኗል። ያው እንግዲህ ደግሞ ጊዜው ደርሶ አልሐምዱሊላህ ረብል ዓለሚን የተጀመረበት ሁኔታ ነው ያለው። ይሄን እንግዲህ በዱዓ እንድታግዙን ጥፋት የተባለን ሁሉ አላህ እንዳረሳው እንላለን። ይሄ እንግዲህ ከአገምቲ ወንዝ በላይኛው ተገንጥሎ ምናልባት የምታስታውሱት አገምቲ ታቿን ባላት በምንሻገርበት የእግር መንገድ የምንሻገርበት ውሃይቱ ናት። ይችታችሁን በዲዛይን ግንድ አድርገን ወርደን የምንሻገርባት የውሃይቱ መሻገሪያ ናት። ውሃዋ ከላይ ነው የጀመረው። ከወደ አገምቲ ጀምሮ ወደ ገላና ነው ታችኛውን በኩል ከድልድይ በታይ የሄደው ማለት ነው። እና የሀገራችን በዚህ ልክ ነው። በጎን ጦርነቱ አለ፣ በጎን ደግሞ እንደዚሁ እንደ ነገሩ ልማቱ አለ። ያው ይሄ መንገድ እንዲሰራ የተለያዩ ተጽዕኖዎች ተደርገዋል፣ የተለያዩ ግፊቶች ተደርገዋል እና ያው ኃላፊነት ተወስዶበት ብዙ ልፋት ተለፍቶበታል ማለት ነው። በመካከል ሊቋረጥም ታስቦ ነበረ፣ ግን ያው ደግሞ እንደዚሁ አንዳንድ ጊዜ ሀገር ሰው ደግ ነው። እስበሳችን ተነጋግረን ተመካክረን ወደ ስራ ተገብቷል ማለት ነው እና እንደ ለይታ አክል እንድታዩት ነው። ይሄ እቺ መኪናዋ ያው ሹፌሮችን የምታመላልሰው መኪና ናት። ሰርቪስ የምትሰጠው። እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላም ነው? አለን